የወር አበባ ያለባት ሴት ቡና አትቀዳም ሲባል ነበር የምሰማው ድሮ አሁን ደግሞ ዛሬ ጉዳችሁን ስሙ ኢትዮጵያውያን ሙስሊሞች ዑለማዎች 40 ቀን ሳይሞላት ወጥ ብሰራ ምግብ ብሰራ ምግባን ልንበላ እንችላለን ወይ አስሉ ሸሪዓው ይፈቅድላታል ወይ ልትሰራ ሱብሃንአላህ እኔ የምትቀልበኝ ሴትዮ ነበረች አላህ ያግፍር ለሃ ይሞተች መስለኛለች والله በወለደች በሶስተኛ ቀን ወጣ እንጨት ስትፈልጥ ነው ማቀው እንጨት እየፈለጠች ምክንያቱም ሴት ልጅ አልነበራትም ወንዶቹም ውጭ ነው ያሉት ተማሪዎች ናቸው እሷ እንጨት እየፈለጠች ስትሰራ ነበር ማቀው ምን ችግር አለው መስሪያ ቤትስ ብትሄድ ምን ችግር አለው ለእርሻ ስዳ ስትጎለጉል ብትውል ምን ችግር አለው የወለደች ሴት እኮ ነፃ ሴት እኮ ናት ምንም የለባትም እኮ አለ ነገሩ አቃለሁኝ ያ ብቻሽን አትውጪ ብቻሽን አትቀመጪ ቢላው አጠገብሽ አስቀምጪ ብረት ያለው አስቀምጪ እንደሚባል አቃለሁ ይሄንን የፈራችሁ ሰዎች ትመስላላችሁ ስለዚህ ረጃአን እንደዚህ ያለ እምነት ከጭንቅላታችሁ ላይ አንሱ ሱብሃንአላህ በጣም ነው የሚገርመው ሴት ልጅ የበላችውን አግንተህ ነው እንዴ በወለደች በሁለት ቀን በሶስት ቀን ተነስታ ሰርታ የምታበላ ታዲያ ሁሉ ሰው 40 ቀን የሚቀመጥ መስላችሁ እንዴ እናቶቻችን 40 ቀን ሙሉ ሳይሰሩ ተቀምጠው ነው አራ አይመስለኝም ለማንኛውም ይቻላል ችግር የለውም አትፍሩ ባለቤቴ ለቤተሰቦች ገንዘብ ስልክ አይወድም ፈቅዶም ከላኩ በተጣላን ቁጥር ያነሳል ይሄንኑ ያነሳዋል ከዛ እሱ ሳይሰማ በእናቴ ስም አድርጌ ላኩ ከዛ እሱ ሰማ ከኔ ደብቀሽ ይላክሽ አይበቃም አለኝ እንዴት ይታያል በሸሪዓው ትላለች ይሄ አብዛኛው ሰው በሽታ ነው በአረቡ ዓለም ላይ የሚኖሩ ወንድምና እህቶች ችግር ነው እና መታየት ያለበት ጉዳይ ይመስለኛል እናንተም በዚህ ጉዳይ ላይ መፍትሄ ካላችሁ ሐሳቦቻችሁን ሁሉ ልሰማ ዝግጁ ነኝ እንደኔ እነዚህ ያሉት ነገሮችን ከማየታችን በፊት ስረ መሰረታቸውን ማንበቡና ማዳመጡ ተገቢ ነው በያስባለሁ ምንድነው ስረ መሰረታቸው መጀመሪያ ሴቶችም ወንዶችም ከያገሮቻችን ወደ አረብ አገር ስንሰደድ ወይም ሲሰደዱ አላማቸው ምንድነው ትዳር ፈልገው ነው ሊያገቡ አይደለም እዚህ ሀገር ሐዋላ ምን ሐወለው ብዙ ጊዜ ያው በባንክ አይደለም ባንክ አይደለምና ያቄ እንዲህ ይላል እኔ ትዳር መያዝ ፈልጋለሁ ግን አንድ ሰው በኒካ በፊት ሴት ልጅን ማናገር አይፈቀድም ቶሎ ኒካ ማሰር አይፈልጉም ሴቶች ማውራቱ እንዴት ይታያል ሐላል ነው ወይስ ሐራም ነው ይላል ይሄም አብዛኛው አሁን እየታየ ያለው በጣም ትልቅ አደገኛ ሂደት ነው ምንድነው እሱ ተጫጨን ብለው የሚያወሩት ነገር ተጫጨን ብለው እንጠናና ብለው የሚያወሩት ወሬ በጣም የሚያሳፍር ነገር ነው እሱ በጣም የሚያሳዝን ነገር ለምን ሱብሃንአላህ አንድ ሙስሊም የሆነ ሰው አጅነቢ የሆነችን ሴት አንድ ቀን አናገረ ሁለት ቀን አናገረ ከዚያ ተሆነኛለች አለ ለምንድነው ወደ ኒካህ የማይገባው ለምንድነው ኒካህ ማታረጉስላቸው እየተጠናናን ነው ምኑ ነው የምትጠናኑት መጀመሪያውኑ ወደ እሷን ማውራት ከመግባትህ በፊት በደንብ ነው መጠየቅ ያለብህ ዘዋ ምንድነው ከየት ነው የመጣችው ምን ይሃል አዋቂ ነች እንዲህ ነው ከገባ በኋላ ደግሞ መሰረታዊ ጥያቄዎችን ጠይቅ አልহামዱሊላህ ከዚያ በኋላ አላህ ይወፍቅኩም እና ማውራቱ ጥሩ አይደለም እኔ አልመክርም